ሰላም ወዳጆቼ እንዴት ናችሁ? ሁሉ ሰላም? በዓለም አጥናፍ ያላችሁ ለ10 ደቂቃ በተከታታይ ስንማር የነበረውን የተለወጡ ለዋጮች የሚለውን ትምህርት ደግሞ እንቀጥላለን። እንደምታስታውሱት የጨው ክብሩንና የጨው ውርደቱን አይተን ነበር እና ጨው መለወጥ የሚችለው እንዴት ነው ብለን እያየን ነበር። ስለዚህ የተለወጡ ለዋጮችን ስናይ የተከታተልናቸው ነገሮች ነበሩ። ዛሬም ደግሞ ከሱ አንዱን ደግሞ እንቀጥላለን። ቀጣይ የሆነ ነገር ማለት ነው። መጽሐፍ ቅዱስ ብርሃንሽ ወጥቷልና የእግዚአብሔርን ክብር ወጥቶልሻልና ተነሽና አብሪ፣ እነሆ ጨለማ ምድርን ድቅድቅም ጨለማ አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩ በአንቺ ላይ ይታያል። አሕዛብ ወደ ብርሃንሽ፣ ነገሥታትም ወደ መውጫሽ ጸዳል ይመጣል። ዓይኖችሽን አንስተሽ በዙሪያሽ ተመልከቺ፣ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽ ከሩቅ ይመጣሉ፣ ሴት ልጆችሽንም በጫንቃ ላይ ይሸከሟቸዋል ይላል። ወዳጆቼ በዚህ ስፍራ ላይ በኢሳይያስ ምዕራፍ 60 ላይ ከቁጥር 1 እስከ 4 ድረስ ስትመለከቱት ስለ ብርሃን ይናገራል እና የእስራኤል ስለ ብርሃኗ ሲመጣ ወይም ብርሃኗ የሆናት እግዚአብሔር ሲመጣ በእርሷ ዙሪያና በእርሷ መካከል የሚሆነውን ነገር ይነግራታል። እንግዲህ የብርሃን ክብሩ የት ነው ስትሉ ጨለማ መካከል ነው። እንደምታውቁት ብርሃን መኖሩን የምታውቁት ትንሿ ብርሃን እንኳን በድቅድቁ ጨለማው ስታበራ ብርሃን እዛ አካባቢ እንዳለ ይታወቃል። በብርሃን የተነኩ ወይም ደግሞ በብርሃን ውስጥ ያሉ ሰዎች ደግሞ ጨለማውን አካባቢ ይለውጡታል እና ምክንያቱም ጨለማ ብርሃንን አያሸንፈውም። ስለዚህ የማሸነፍ ጉልበት አላቸው። ታዲያ በዚህ ክፍል የሚናገረው እግዚአብሔር በአንቺ ላይ ይወጣል፣ ክብሩንም ጸዳሉ የእግዚአብሔር ጸዳል በአንቺ ላይ ይታያል ብሎ ይነግራታል። ይህን ደግሞ ሲናገር ባለፈው ስናይ እንደነበረው ብርሃን መልካሙ ስራችሁን አይተው የሰማይ አባታችሁን ያመሰግናል፣ ወይም ደግሞ መልካሙ ስራችሁን አይተው አመሰግናሉ፣ ወይም እግዚአብሔር ብርሃን መሆኑን ያውቃሉ፣ እግዚአብሔር መልካም መሆኑን ያውቃሉ ይላል። ስለዚህ ምንድን ነው እያልሽኝ ያለሽ ስትሉ ወዳጆቼ የተለወጡ ለዋጮች ካሉ እንደ ብርሃን ይደምቃሉ። የት ነው የሚደምቁት? ብርሃን አንድ ስፍራ ተሰብስቦ ቢቀመጥ ምንም የሚጠቅመው ነገር የለም። የሆነ ታውቃላችሁ፣ ይህ በጣም የበዛ ብርሃን አንድ ቦታ በጣም ደምቆ ቢቀመጥ የማይገባ በሽታ ሊያመጣ ይችላል። ጨረር ሲበዛ ዓይን ሊታመም ይችላል። አካል ላይ፣ ቆዳ ላይ የተለያየ ነገር ጉዳት ያመጣል እና የብርሃን ድምቀቱ ግን የት ነው? የብርሃን ክብሩ ግን የት ነው ስትሉ ዓለም መካከል ነው። ዓለም በጨለማ የተያዘች ናት አይደለም? ዓለም በጨለማው የተያዘች በድቅድቁ ጨለማ ውስጥ ያለች ነች። ስለዚህ የብርሃን ጉልበቱ ዓለም ውስጥ ነው። ዓለም ውስጥ ደግሞ ለማብራት ዝም ብሎ ማብራት አይቻልም። እኔ ብርሃን ነኝ በማለት ሳይሆን መጽሐፉ የሚነግረን መልካሙን ስራችሁን አይተው የእናንተን የሆነውን ብርሃን ይካፈሉታል የሚለው ብርሃን በውስጡ የያዘውን የብርሃን ጉልበት ለሌላው የማካፈል ወይም ጨለማ ውስጥ ያለውን ቤት የማብራት ኃይል ጉልበት አለ። ወዳጆቼ እኔና እናንተ መጽሐፉ ሲናገር በሌላ ቦታ ምን ብሎ ይናገራል? እንደዚህ ይላል፣ ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነስ፣ ክርስቶስ ያበራልሃልና ይላል። አያችሁ፣ ይሄ ድቅድቅ ጨለማ ውስጥ የነበረ ሞት የነበረው ሊያነቃው የሚችለው ብርሃን ሲያይ ነው፣ ጨለማ ውስጥ የነበረው ማለት ነው። በሌላ ስፍራ ደግሞ ሲናገር ምን ብሎ ይናገራል? ስለ ብርሃን ኢየሱስ ራሱ ሲናገር እንደዚህ ይላል፣ ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወትን ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው ብሎ በዮሐንስ ወንጌል ምዕራፍ 8 ላይ ይናገራል። ወዳጆቼ ብርሃን ነን ካለ ብርሃን የት እንደሚገለጥ የት እንደሚቀመጥ ማወቅ አለብን። ታዲያ በዛ ክፍል ላይ በማቴዎስ ወንጌል ምን ብሎ ነው የሚናገረው? ብርሃንን አብርቶ በምን ላይ ያስቀምጡታል ይላል? በተራራ ላይ ያስቀምጡታል።
እንጂ በእንቅብ መካከል በእንቅብ አይከዱትም ይላል። ታውቃላችሁ እንቅብ በጣም መሸፈን ይችላልና አንድ ቤት ውስጥ የሆነ የኃይል በጣም የደመቀ ብርሃን ቢቀመጥ አይጠቅምም። ከሚገባው በላይ ከበራ አይጠቅምም። የሚጠቅመው ግን ብዙ ጨለሞች ለመግፈፍ ያ የብርሃን የተሸከመው ጉልበት ያህል ወጥቶ በጨለማው መካከል ማብራት አለበት። ስለዚህ አካባቢውን ሁሉ ይቀይራል ማለት ነው። አይታችኋቸዋል። አንዳንድ መንገድ ላይ የተቀመጡ ብርሃኖች በጣም ትልቅ አቅም ያላቸው ናቸው። አካባቢውን ሁሉ በብርሃን ይሞልታል። ስለዚህ እንደ ኃይሉ መጠን እንደተቀበለው መጠን ኃይሉም ብርሃኑ የዛው ልክ ነው ማለት ነው። ስለዚህ ዛሬ ለኔና ለእናንተ እንግዲህ በብርሃኑ ተለውጠናል። ወደ እሱ ስንመጣ ህይወታችን ተለውጧል ካለ እኛ የመጀመሪያ የት ነው የተቀመጥነው? ብርሃናችንን የት ነው እየሰጠን ያለ ነው ብለን ማሰብ አለብን። ምክንያቱም በብርሃን ይህም ብርሃንሽን ይላል አይደለም እዚህ ጋር ሲናገር ብርሃንሽን አይተው አሕዛብ ይመጣሉ። ምን ለመካፈል ነው የሚመጡት ነው የሚለው። ብርሃን ለመካፈል ይመጣሉ። ከድቅድቁ ጨለማ ወደ ብርሃን ይመጣሉ። የሚጠራ ብርሃን ከጨለማ አውጭን ብለው ይመጣሉ ይላል። ነገስታትም ወደ ጸዳልሽ ይመጣሉ። ምክንያቱም ነገስታት ማለት እነሱ አለን የሚሉት ኃይልም ክብርም አላቸው። ግን የሚበልጠው ብርሃን በደመቀ ጊዜ የሚበልጠው ብርሃን ውስጥ የሚታይ ጽድት ያለ ንጹህ የሆነ በጣም ሊብራራ የሚችል ክብር አለ፣ ኃይል አለ፣ ጥበብ አለ፣ እውቀት አለ። ስለዚህ ያንን ፍለጋ ወደ አንቺ ይመጣሉ። ወደ ጸዳልሽ መፍትሄ ፍለጋ ይመጣሉ። ነገስታት ካሉበት ጨለማ ካሉበት ቦታ ወዴት ይመጣሉ? ወደሚበልጠው ብርሃን ይመጡና ከብርሃኑ ቀርተው ብርሃን ለማካፈል ይወጣሉ ነው የሚለው። ስለዚህ እስራኤል የተነገራት ብርሃን ስለ ኢየሱስ ሲመጣ የሚሆነውን ነገር ነው የነገራት እና ይሄው ደግሞ እንግዲህ እንደምታውቁት በማቴዎስ ወንጌል ላይ ይሄ ብርሃን እንደተገለጠ ደግሞ ይናገራል። ማቴዎስ ባለፈውም ስናይ ነበር አይደለም? ማቴዎስ ወንጌል ምዕራፍ 5 ላይ ምን ብሎ ነው የተናገረው? በማቴዎስ ወንጌል ምዕራፍ 5 ላይ እንዲህ አይደል ያለው? ክብር ለጌታ ለኢየሱስ ይሁን። ስለ ብርሃኑ ሲናገር እንደዚህ ያለ እናንተ የዓለም ብርሃን ናችሁ ይላል። የዓለም ብርሃን ናችሁ። ኦልሬዲ አድራሻችንን ሁሉ ነው የነገረን እና ኢየሱስ ብርሃኑ ለኛ ሲያካፍለን እኛ ከብዝሃ አማልክት ከምንከተልበት በብዙ ድቅድቅ ጨለማ ውስጥ በነበርንበት ጠርቶ ሲያወጣ ያካፈለን የህይወት ብርሃን አለ። ያንን የህይወት ብርሃን እንድናበራ የተሰጠን ዓለም ውስጥ ነው የሚለው አይደለም? ዓለም ውስጥ ነው። እናንተ የዓለም ብርሃን ናችሁ ይላል እና ብርሃንን አብርቶ ከንቀበታች ቢያስቀምጡት ምን ይጠቅማል? ወዳጆቼ አሁን እኛ ብርሃን ነን ካለ አንደኛ ብርሃናችን በምን መልኩ ነው የሚበራው ብለን መስሪያ ቤታችን፣ ኑሯችን ላይ፣ ስራችን ላይ ስንወጣ ስንገባ በቤትኛው ማህበራዊ ግንኙነታችን ውስጥ የኛ የተካፈልነው የብርሃን ኃይል የብርሃን ድምቀት ጉልት አድርጎ የሚያሳይ ነው። ድቅድቁ ጨለማ የሚሰራው ስውሩን ነገር የሚሰራው ገልጦ የሚያሳይ ነው። ያ ደግሞ ማለት ሰዎች መጠበቅ ካለባቸው ይጠበቃሉ፣ ማድረግ ካለባቸው ነገር ደግሞ ጋራ ይገናኛሉ። ስለዚህ ከህይወት ራስ ጋራ ከክርስቶስ ጋር እንዲገናኙ የመጀመሪያ ማየት የሚፈልጉት እኛ ውስጥ ያለውን ብርሃን ነው። ስለዚህ ወዳጆቼ እኔና እናንተ በመስሪያ ቤታችን፣ በጓደኞቻችን መካከል፣ በትምህርት ቤት፣ በማህበራዊ የትኛውም ማህበራዊ ግንኙነታችን ውስጥ እንደ ብርሃን ደምቀን በተራራ ላይ ያለች ከተማ ልትሰወር እንደማትችል ብርሃን አብርቶ ከእንቅበታችን እንደማያስቀምጥ ከእንቅብ በላይ እንደሚያደርጉት ደምቆ እንዲወጣ ከፍ ወዳለ ስፍራ እንደሚያስቀምጡት እኔና እናንተ ውስጥ ከፍ ያለው ክርስቶስ የህይወት ብርሃን አለ። ስለዚህ በየትኛው በተቀመጥንበት ቦታና ስፍራ ላይ ብርሃናችንን ማብራት ይሆንልን። የጌታ ጸጋና ሰላም በነገር ሁሉ ይብዛላችሁ። በእውነት ብርሃንን የሰጠን አምላክ በቀንም በሌሊትም የሚያነቃና የሚያባነን ደግሞ በብርሃን እንደተላከ ለብርሃኑ ለማብራት ጨለማውን ለማስወገድ እንደተላከ እያሰብን የምንኖርበት ዘመን ያደርግልን። ብሩክ ናችሁ። ለበረከቱ ነው። ወዳችኋለሁ። ተባረኩ። ቀጥላል